የአሜሪካው ፕሬዚደንት ዶናልድ ትራምፕ 15 ነጥቦች ያሉትና ለአንድ ወር የሚዘልቅ የተኩስ አቁም ስምምነት ሐሳብ ለኢራን ማቅረባቸው ተነግሯል። ከ15ቱ ነጥቦችም ኢራን ፈጽሞ የኒውክሌር ጦር መሳሪያ መታጠቅ ቀርቶ ማምረት እንዳታስብ የሚል፣ በመካከለኛው ምስራቅ ቀጠና ለሚንቀሳቀሱት ታጣቂ ኃይሎችም ድጋፍ ማድረግ የለባትም የሚልና የሆርሙዝን ወሽመጥ መክፈት አለባት የሚል ይገኝበታል። ትራምፕ ይህንን ይበሉ እንጂ ታዲያ እስራኤልና ቴህራን ሚሳይል ውርጅብኝ ሲወቃቸው ማደሩም ተሰምቷል። አሜሪካ ዞር ትልናም በብዙ ሺህ የሚቆጠሩ ወታደሮቿን ወደ መካከለኛው ምስራቅ ቀጠና ገና ለመላክ ማቀዷም ተገልጧል። ኢራን በወገኗ ይሏል። በዕብራይስጥ ቋንቋ ስርጭታቸውን የሚያደርጉት የእስራኤል መገናኛ ብዙሃን ተቋማት ኢራን ጦርነቱ ያበቃ ዘንድ ያለችውን 5 ቅድመ ሁኔታ ማቅረቧን አስታውቀዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የቀና ሲታጣ ይመለመላል ጎባጣ ላይ የሚወደዱትን ሲያጡ የጠሉትን ይቀላውጡ ይሏል አበው በምሳሌያዊ ዘይቤያቸው። የትኛውም ጦርነት መጨረሻው ድርድርና ሰላም ብቻ መሆኑ እየታወቀ አሸናፊና ተሸናፊ በሚሉ ዝግብ ይነሳበታል። ከባለፈው የአውሮፓውያኑ የካቲት 28 ቀን ቅዳሜ ረፋድ ላይ የተጀመረው የአሜሪካ የእስራኤልና ኢራን ጦርነት ካስከፊ ገጽታው ሁሉ የመላውን ዓለም የምጣኔ ሀብት ክፉኛ ማላሸቁ ይነገርበታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ሰኞ ዕለት ወጡና ዋሽንግተንና ኢራን እየተወያዩ ነው። ኢራን ለድርድር አሸብርካለች አሉ። ትራምፕ መለስ አድርገውም ለዚህ ደግሞ የተዋጣ ስራ የሰራው የአሜሪካ የጦር ኃይላችን ነውና ምስጋና ለሱ ይሁን ማለታቸው አይዘነጋም። ደግሞም አሉ ሰውየው ዶናልድ ትራምፕ ከስምምነት ላይ እንደርሳለን የሚል ተስፋ አለን። ምንም ቢሆን ምንም ቢከሰት ግን ኢራን የኒውክሌር ጦር መሳሪያ አትይዛትም፣ ቀድሞ ነገር አንፈቅድላትም ሲሉ አስታውቀዋል። ትራምፕ በማጠቃለያቸውም ኢራን አንድና ብቸኛ ምርጫ ነው ያላት፣ ያውም በአሜሪካና በአጋር አባሮቿ ላይ ስጋትነቷን አቁማ አርፋ መቀመጥ፣ በትክክለኛው መስመር መለስ ብሎ መግባት። ከዚያ በኋላ አሜሪካና መላው ዓለም የተመቸና ፕላኔቲቷም ሳይቀሩ የተረጋጋ ይሆናሉ ማለታቸው ይታወሳል። ትራምፕ የሚሆኑ አሜሪካ ያሉትንም ቢሉ ታዲያ ግን ኢራን በበኩሏ ይህንን ብላለች። ጦርነቱ ይቀጥላል፣ ያውም ኢራን ለደረሰባት ውድመት ሙሉ በሙሉ ካሳ መከፈል፣ የተጣለባት ማዕቀብ መነሳት፣ ኢራን በውስጥ ጉዳዩም በማንም የውጭ ጣልቃ ገባ ኃይሎች እንዳትጋለጥ ዓለም አቀፍ ዋስትና ማግኘት አለባት ስትል ውሳኔዋን ታሳያለች። አሜሪካን በበኩሏ 15 ነጥቦችን የያዘ መልእክቷን ልካለች። ከአሜሪካ ለኢራን የቀረበው ባለ 15ቱ ነጥብ የመደራደሪያ ሐሳብ በፓኪስታን በኩል መድረሱ ነው የተገለጠው። 4ኛ ሳምንቱን የያዘው የሶስቱ ሀገራት ጦርነት ዛሬም ተባብሶ መቀጠሉ ሲነገር ኢራን በቅርቡ የተገደሉባትን የብሔራዊ ጸጥታ ምክር ቤት ዋና ኃላፊዋን ዶክተር አሊ ላሪጃኒን በመሐመድ ባጌር ዞልጋድር መተካቷን ተሰምቷል። መረጃውን ይፋ ያደረጉት ደግሞ በኢራን የፕሬዚደንቱ ማስዑድ ፔዜሽኪያን ጽሕፈት ቤት ምክትል የመረጃ ክፍል ኃላፊው መሐመድ ማህዲ ታባታባይ ናቸው። ትናንትና ማክሰኞ አመሻሽ ላይ መሐመድ ባጌር ዞልጋድር የኢራን ብሔራዊ ጸጥታ ምክር ቤት ዋና ጸሐፊ ሆነው ተሾመዋል የሚል ዜና ወጥቷል። የዞልጋድርን ሹመት ደግሞ በሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያንና በሀገሪቱ መንፈሳዊ መሪ አያቶላ ሞጅተባ ካሚኔይ ይሁንታ ማግኘቱና መጽደቁም ነው የተነገረው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይላሉ ኢራን ከስምምነት ላይ ለመድረስ ትፈልጋለች ቢሎም ግን በእስራኤልና በባህረ ሰላጤው ሀገራት ላይ የምትፈጽመውን ከባድ ጥቃት አላቆመችም ነው የሚባለው። ትራምፕ በቋንቋቸው ትናንትና ማክሰኞ አመሻሽ ላይም ኢራን ዋንትስ ቱ ሜክ አ ዲል ዊዝ ዘ ዩናይትድ ስቴትስ ኦፍ አሜሪካ ቱ ኢንድ ዘ ዋር ኢን ዘ ሚድል ኢስት ነው ያሉት። ያንን የሰማችው ኢራን በበኩሏ በይፋ ምንም አይነት ውይይት ይሉት ድርድር የለም ስትል ማጣጣሏን የተሰማው። ኢራን ያንን ስትል ትካድ እንጂ ትራምፕ በቤተ መንግስታቸው ዋይት ሃውስ ማብራሪያ ሲሰጡ ግን ከኢራን ጋር የተጀመረውን ድርድር በአሜሪካው ምክትል ፕሬዚደንት ጄዲ ቫንስና በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደሚመራም ነው የገለጡት። ይሁንና ግን ትራምፕ ኢራናውያኑን እንደማያምኗቸውም አልሸሸጉም። ለዚያ የዋሽንግተንና የቴህራን የውይይት ሂደት ፓኪስታን በዋና አደራዳሪነት መቆሟን የተሰማው። ምንም ይባል ምንም ግን በተለይም በእስራኤልና በኢራን መካከል ጦርነቱ ላፍታም ያለ መቆሙ ይነገራል። የእስራኤል የጦር አውሮፕላኖች በኢራን ሰማይ ላይ እንዳሻቸው እየፈነጩ ሲያጠቁ፣ ኢራን በበኩሏ በእስራኤል ቴልአቪቭ ላይ በትንሹ 10 ሚሳይሎችን ማስወንጨፏና ጉዳት ማድረሷን ያደጋ ጊዜ ሰራተኛው ዮኤል ሞሽ አስታውቀዋል። ኩዌት፣ ባህሬንና የተባበሩት አረብ ኤምሬት ወዲያም ሳውዲ አረቢያ ከኢራን ሌሊቱን ብርቱ ጥቃት እንደተሰነዘረባቸው አስታውቀዋል። በዚያ የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት አስከፊ ጦርነት የኃይል ዘርፉ ክፉኛ አጣብቂኝ ውስጥ መግባቱ ይታያል። የነዳጅ ዘይትና የጋዝ እጥረትን ለመከላከል ይረዳናል ያሉትን እርምጃ የመላው ዓለም መንግስታት ቢወስዱም ጦርነቱ ቶሎ የሚቆም አይነት አዝማሚያ የለውምና አንቃ ቢደጋገፍ ተያይዞ ዘፍን ሆኖባቸዋል ነው የሚባለው። የዚያ የዓለም የነዳጅ ዘይት ግብይትን የሚያቀላጥፈውና በቀን 20 ቢሊዮን በርሜል ነዳጅ ዘይት ይተላለፍበት የነበረው የሆርሙዝ ወሽመጥ ክርችም ብሎ በኢራን መዘጋቱም ለማዳበሪያ ለነዳጅ ዘይትና ለፔትሮኬሚካል ዋጋ የሚቀመስ ቀርቶ እንዳይታሰብም አድርጎታል ነው የሚባለው። እንዳብነት
ለአብነት እንኳን የዩናይትድ አየር መንገድ ትናንት ባወጣው መግለጫው የቲኬት ዋጋን በ20 በመቶ ሊጨምር መወሰኑን አስታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ተጨማሪ 3000 ወታደሮቻቸውን ወደ መካከለኛው ምስራቅ ቀጠና ለመላክ ማቀዳቸው ተገልጧል። አሜሪካና እስራኤል በኢራን ላይ በያዙት ጦርነት በብዙ ሺህ የሚቆጠሩ የባህር ኃይል አባላት ወደ መካከለኛው ምስራቅ ቀጠና ማምራታቸውም ይታወሳል። አሜሪካ በመካከለኛው ምስራቅ ቀጠና ከ50 ሺህ በላይ ወታደሮች እንዳሏትም ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን በያዙት ጦርነት ከገዛ የፓርቲያቸው አካላትም ሳይቀር ጉሙ በርክቶባቸዋል። ለዚያ ደግሞ ከቀድሞው የሪፐብሊካን ኮንግረስ አባሉ አዳም ኪንዚንገር የተናገሩትና ያሰፈሩት መልእክት ተጠቃሹ ሆኗል። ትራምፕ ከኢራን ጋር ያደርጉት የነበረው ሁሉም የድርድር ቢሉ የንግግር ሂደት the deal looks like a surrender and that shows how bad a negotiator President Donald Trump can be ነው ያሏቸው። ትራምፕ በኢራን ወደ ጦርነት ከገቡበት ጊዜ አንስቶ ከሪፐብሊካንም ከዴሞክራቶችም የበረታ ሞግት እንደገጠማቸውም ይናገራሉ። ኪንዚንገር አሉ በማጠቃለያ ንግግራቸው በእውነት በኢራን ጦርነቱን ብናሸንፍ ኖሮ ስለምን ኢራናውያኑ የተሻለ ድርድርና ውይይት ይሻሉ እንላለን። ሰውየው አሉ በማሰሪያ ረፍተ ነገር መልእክታቸው because Donald Trump is the worst negotiator in the history of America ነው ያሉት። ትራምፕ ስም ያነሰው ይሉትን ሆነው ከኢራን ትልቅ ስጦታ መቀበላቸውን አስታውቀዋል። he received big gift from Iran ምን ይሆን ደግሞ ትራምፕ የተቀበሉት ስጦታ ጋዜጠኞቹን እንዲች ብለው እንደማይገልጡላቸው ነው የነገሯቸው። it was a very big present worth a tremendous of money and I am not going to tell you what that price is but it was a very significant price ነው ያሉት። ከፈለጋችሁም አሉና ትራምፕ በዚያው ቋንቋቸው we are dealing with the right people ይሆንና ግን አሉ ትራምፕ ስጦታው ኢራንን የኒውክሌር ጦር መሳሪያ ትታጠቅ ዘንድ ፈቃድና ይሁንታ እንዲሰጥ የሚያደርግ አይደለምም ሲሉ አፋቸውን ሸርመም አንገታቸውን ዘመም እያደረጉ ታይተዋል። ትራምፕ ፈገግ እንደማለት ብለውም ስጦታው ከጋዝና ከነዳጅ ዘይት ጋር የተያያዘ ነው ብለዋል። it was oil and gas related ግን ደግሞ እነርሱ በጣም ድንቅ የሆነ ስራ ነው የሰሩት ብለዋቸዋል። ኢራናውያኑን ዶሮ ብታልም ጥሬዋን ይለዋል አበው። ትራምፕ በቬኔዙዌላም ገብተው የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው ሰቃቸውን አንቀውና አንጠልጥለው ሲወስዷቸው ከዚያ በኋላ ግን የሀገሪቱን የነዳጅ ዘይት ሀብት ያሉትን ብለውበት እንደነበር አይዘነጋም። ትራምፕ በኢራን ጦርነቱ ያበቃ ዘንድ ድርድሩ መቀጠሉን ቢናገሩም ግን እስራኤልና ቴህራን ግን ከሚሳይል ዶፍና የእሳት ዝናብ እፎይ ብለው ያለማደራቸውን የተሰማው ኢራን የተኮሰችውና 100 ኪሎ ግራም ክብደት ያለው የሚሳይል እርሳስ በማዕከላዊ የቴልአቪቭ መንገድ ላይ መውደቁና ከባድ የተባለ ፍንዳታ መሰማቱን የተነገረው በዚያ የኢራን የሚሳይል ጥቃት እልሃቸው የገነፈለው አሜሪካና እስራኤል የደቡባዊ ቴህራንን ክፍል ክፉኛ መደብደባቸውና ከ12 በላይ ሰዎችን ሌሊቱን መግደላቸውን የተሰማው የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደራቸው ለኢራን ስምምነት የሚያበቃ 15 ነጥብ ያለው የመደራደሪያ ዕቅድ ማቅረባቸውንና ውይይቱ ስለመቀጠሉ ሲናገሩ የኢራን ባለስልጣናት በበኩላቸው ምንም አይነት ውይይት ይሉ ድርድር እንዳልተደረገ አስታውቀዋል። the Iran war and the collapse of western moral credibility ከእስራኤል ዛሬ በወጣ መረጃ እስራኤል ከኢራን የጦር መርከቦች በካስፒያን ባህር ግማሽ ያህሉን ማውደሟን ያሳያል። ይህ በእንዲህ እንዳለ የኢራን ጦር ኃይል የአሜሪካው ፕሬዚደንት ዶናልድ ትራምፕ አሜሪካና ኢራን በድርድር ሂደት ላይ ናቸው የማለታቸውን ዜና ክፉኛ እንዳጣጣለውና እንደተቸው ዛሬ ረፋድ ላይ የወጣው የኮሪያ ታይምስ ዘገባ ያስረዳል። የኢራኑ ጦር ኃይል አፈቀላጤ ሌፍትናንት ኮሎኔል ኢብራሂም ዞልፋጋሪ ለኢራኑ ጦር ኃይል ማዕከላዊ መቀመጫ ካታም አልአንቢያ ሆነው በሰጡት ማብራሪያ the strategic power you used to talk about has turned into a strategic failure ነው ያሏቸው ትራምፕን ቃል በቃል። ትራምፕ ሆይ የሽንፈቶንና የሀፍረቶን ካባ ስምምነት ብለው ባይለብሱት ይሻሎት ነበር። ደግሜም ልንገሮት your era of anti-promises has come to an end ነው ያሏቸው። አሶ ከኢራን ጋር በመደራደር ላይ ነን ተስማምተናል ሲሉ የሚሰጡት መግለጫ ሁሉም ነገር የውስጥ ጦርነታችሁና ግጭታችሁ ለማርገብና ከራሳችሁ ጋር የመስማማታችሁን ነገር ለመናገር ከሆነ እንጂ ሌላ አይደለም ነው ያሉት። የዚያ የዞልፋጋሪ መግለጫ የተሰጠው ደግሞ ትራምፕ ባለ 15 ነጥብ የመደራደሪያ ሐሳብ ለኢራን ልከናል ካሉ በኋላ ነው። our first and last word has been the same from day one and it will stay that way. someone like us will never come to terms with someone like you. not now, not ever. የወጋ ቢረሳ የተወጋ ይረሳ ምናልያም የጠገበ ይራባ አይመስለውም ያስታውሷል። ኢራን ለድርድር ብታስብም እንኳን ወዲያም ከትራምፕ ለተላከላት ባለ 15 ነጥቡ ሐሳብ የሰጠችው ፍንጭ በቅዝቃዜ ላብ የሚያሰምጥ ነው የተባለው። ያውም ጥቂት እንኳ ሲገለጥ በመላው መካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት የሚገኙ የአሜሪካ የጦር ኃይል አባላት ከዚያ ጥርግርግ ብለው መውጣትና የጦር ማዘዣዎቹም ሙሉ በሙሉ መዘጋት አለባቸው የሚልና በኢራን ላይ የተጣለባት ማዕቀብ አንድ ባንድ ተነቅሶ መነሳት አለበት የሚል እንዲሁም የሆርሙዝን የውሃ ወሽመጥ ሙሉ በሙሉ በኢራን ቁጥጥር ስር ማድረግ ይገኝበታል። ፍየል ወዲያ ቅዝምዝም ወዲህ ይሉትን መሆኑ ነው። ትራምፕ አቀረቡ የሚሉት የመደራደሪያ
ሐሳብ ሌላ፣ ኢራን የምትለው ሌላ፣ እየተያዩ አፍላፍ ያለ መግባባት ይሏል። ይሄ ነው የትራምፕ ውዝግብ። ሰፍቷል፣ በርትቷል ይባላል። ቀድሞ ከትራምፕ የቀረበውንና ለኢራን ጦርነት ያስፈልጋል የተባለውን የ200 ቢሊዮን ዶላር ጥያቄ የአሜሪካው ሴናተር ውድቅ ማድረጋቸውና እንዲያውም አሜሪካ ለእስራኤል የምትሰጠውን ቦምብም ጨርሶ ለማገድ መማል መገዘታቸውን የአናዶሉ ዘገባ ያሳያል። ሴናተር በርኒ ሳንደርስ ናቸው ይህንን ያሉት። whether you are Republicans or Democrats, this is not a war that the American people want ሲሉ አጣጥለውታል። ሳንደርስ ወደ እስራኤል ሊላክ የታቀደውን 20 ሺህ ቦምቦችና ሌሎች ቡልዶዘሮችንም ስለመከልከላቸው ነው ፍንጭ የሰጡት። ሳንደርስ በመላው ዓለም የተከሰተውን የነዳጅ ዘይትና የጋዝ እጥረትና ውድነትም በተመለከተም የቁጣና የሲቃ አመላካች ንግግራቸው ተሰምቶባቸዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሚድል ኢስት ሞኒተርን፣ ሚድል ኢስት አይን፣ ኢንዲፔንደንትን፣ ኢንዲያ ቱዴይን፣ ሮው ስቶሪን፣ ኒውስፊድን፣ ኒውዮርክ ታይምስን፣ ሚያሚ ሄራልድን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ክሬመር ሜዲያን፣ ዋሽንግተን ፖስትን፣ ኮመን ድሪምስን፣ አውትሉክን፣ ታይምስ ኦፍ ኢንዲያን፣ አይሪሽ ኤግዛማይነርን፣ ኤቲኤን ኒውስን፣ አንቲዋርን፣ ኒውዮርክ ፖስትን፣ ዋሽንግተን ኤግዛማይነርን፣ ታይምስ ኦፍ ኢዝራኤልና ጄሩሳሌም ፖስትን ተጠቅመናል።